ሰላም ሰላም ዲናችን እንኳን ደህና መጣችሁ። በዛሬው ዕለት በጣም ደስ የሚል ዜና ነው። እውነት ወርቅ መግዛት ያሰባችሁ በዛሬው ዕለት በጣም ስለቀነሰ ወርቅ ግዙ። ሳኡዲ በመላው ዓለም የምትገኙ ኢትዮጵያውያኖች በሙሉ በዛሬው ዕለት ወርቅ ረክሷን። ወርቅ ሳንገዛ ወርቅ ጨመረ ምን ነው እስከ ዛሬ በገዛው ምናምን ማለት አያስፈልግም። ትላንትና ነው፣ ዛሬ ደግሞ ዛሬ ነውና ሁላችሁም ወርቅ የመግዛት ሀሳብ ያላችሁ ወርቅ ግዙ ነው የምላችሁ። ዛሬ በጣም ቀንሷን ከ570 እና 80 ሪያል ወደ 450 460 አካባቢ ገብቷል ብለዋል። እና ወርቅ ግዙ። ወርቅ ጥሪት ነው። ወርቅ ማለት በቃ ግራሙ የማይቀንስ ታማኝ ቅርስ ነው። ገብቷችኋል? ወርቅ በፈለግነው ጊዜ አንስተን ልንጠቀምበት የምንችለው የራሳችን ጥሪት ነው። በቃ ወርቅ ግድ ነው። ሁላችንም ወርቅ መግዛት አለብን። ያው እስካሁን አልፏን እና ወርቅ ግዙ የበናት። በአሁኑ ሰዓት በደህናው ጊዜ ከአመት ከ2 አመት ከ3 አመት በፊት ወርቅ እየገዛ ያስቀመጠ ሰው በአሁኑ ሰዓት ቆንጆ ቪላ ቤት እንዳለው ይቁጠረው። ገብቷቸዋል? በዛ ሰዓት የተገዛው ከ160 እስከ በቃ 300 የዛሬ አመት አካባቢ ራሱ 300 ያነበረ። ከዛ ተነስቶ ነው አሁን በአንድ አመት ውስጥ ወደ 580 ምናምን የገባው ማለት ነው። እና ወርቅ ግዙ። በየቀኑ ይጨምራል ይቀንሳል። እንደዚህ ቀነሰ በተባለ ጊዜ መግዛት ያሰባችሁ ብር ከምታስቀምጡ ወርቅ ግዙት። ብር ከተቀመጠ ለዛም ወደዚህም ብር እንደሆነ በራራ ነው፣ ከማምጣቱ ነው የሚበረው። ወርቅ ላይ ከገዛሽው ግን ምንም አታረጊውም። መቼም የሆነ ነገር ቢቸግርሽ በጣም አስቸጋሪ ካልደረሰብሽ በስተቀር ወርቅ ይዘሽ ሱፐር ማርኬት ወይም ደግሞ ወርቁን ለሰውም ሆነ ለማንም ልትሰጫችሁ ቀን እስከሚደርስ እስከምታገኝ ታሳልፊዋለሽ። ወርቅና ጥሩ ነው። ዙራችኋለሁ። ይሄ ምክሬ ነው። እስካሁን አልገዛችሁ፣ አሁን ላይ መግዛት ትችላላችሁ። በጣም ከጨምሮ ከነበረው በጣም ቀንሷል እላችኋለሁ። በተረፈ ደግሞ ያው የገዛን የመዳም ቅመሞች ወርቅ ግዙ። ሀገራችን ስንገባ ጥሪት ነው። ቢያመን ቢቸግረን እሷን አውጥተን ሽጠን እንቀየራለን ወይም ደግሞ እንጠቀማታለን ማለት ነው። በደህና ቀን ያስቀመጡት ጥሪት ይጠቅማል። በቸገረ ጊዜ በቃ ከማንንም ፊት ከማየታችን በፊት እሱን ወርቅ በመሸጥ የምንፈልገውን ነገር ማድረግ እንችላለን። ግን ወርቅ ከሌለን አበድሩን እንኳን ብትያቸው ቶሎ ላታገኝ ትችያለሽ። ብትታመን ቢቸግርሽ ደግሞ ብር በሚያስፈልግሽ ሰዓት ወርቅ ካለሽ ሀብታም ነሽ። ብርሽም እሱን በመሸጥ መጠቀም ትችያለሽ። አስይዘሽ እንኳን ራሱ መበደር ትችያለሽ። እና በእናትዬ ወርቅ ግዙ እላችኋለሁ። ደግሞ ሰብስክራይብ አድርጉ። ቪዲዮ የሚደርሳችሁ በሙሉ ደግሞ ሰብስክራይብ እና ላይክ አድርጉ። እንደዚህ አዳዲስ መረጃ ሳገኝ ለእናንተ አካፍላችኋለሁ። አቅሜን እየሞከርኩ ነው። ሰብስክራይብ እንደራረግ፣ ላይክ አድርጉ። ታትለፉ። ይሄን መልእክቴ። ዛሬው ደግሞ ወርቅ ዋጋ በግራም በግራም እነግራችኋለሁ ማለት ነው። ዛሬው ባለንበት ሀገር ነው የምናውቀው። ሳኡዲ ነው ዛሬ እየተባረረ ማለት ነው። እና ሁላችሁም ወርቅ ግዙ። እስካሁን ያልገዛችሁ አይቆጫችሁ፣ አይዟችሁ። አሁን መግዛት ትችላላችሁ። እኔ ወርቅ ዋጋ ደግሞ ስሙት ከራሳችሁ። أسعار الذهب في السعودية اليوم الأربعاء بتاريخ 10/6/2026. عيار 24 ب504 ريال، عيار 21 ب441 ريال، عيار 18 ب378 ريال.